ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወደ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አለሁ አልሐምዱሊላህ እኔ ሰላም ነኝ። ዛሬ በታሪክ ነው። በታሪክ እውነተኛ ታሪክ በሆነ ለእኛ ደግሞ አስተማሪና ትንሽ ደግሞ ልብን ገጽ የሚያደርግ ታሪክ ነው ይዤ የመጣሁት። እኔ ወደ ገደለው ነው የምገባው። እናንተ ላይክ እና ሼር እያደረጋችሁ ለቻናሉ ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ላለሁኝ ቤተሰቦቼ። እንግዲህ የዛሬው ታሪክ የሚጀምረው አንዲት አማኝ ሴት ከአባ ጨለማ እንደሆነባት ማየት እንዳልተቸገረች ነው። ሁልጊዜ ሴትዮዋ ምን እያለችን ነው? እና ሊላሂ ወኢና ኢለይሂ ራጂዑን። አንድ ሴትዮ እውነተኛ አሳዛኝ ታሪኳን እንግዲህ ታካፍለናለች። እሺ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ለሼሁ ሰላምታ ካቀረበች በኋላ ጥያቄ እየጠየቀች ነው። መርሐባ፣ ማን ልበል? ከየት? እሺ፣ ጥያቄሽን ቀጥይ እያሏት ነበረ። ሼሁና ተስረክርካ በጣም እያለቀሰች ነበር። አብሽሪ፣ አታልቅሺ፣ ለሁሉም ችግር አላህ ሱብሃነሁ ወተዓላ መዋጫ አብጅቶለታል፣ ተረጋግተሽ ንገሪኝ ብለው ሼሁ መለሱላት ማለት ነው። ሴትየዋም ደጋግማ አሁንም ተስረክርካ እያለቀሰች ነው። እህታችን ንገሪኝ፣ ግድ የለሽም፣ አታልቅሺ፣ አላህ እጅግ በጣም ሩህሩህና አዛኝ ነው እያሉ እያጠናከሯት ጥያቄዋ እንድታቀርብ እያበረታቷት ነበረ። በጣም እጅግ ከባኤር ወንጀሎችን ትላልቅ ወንጀሎችን እኔ ሰርቻለሁኝ እናም አለች ማለት ነው። ከዛ አዘውታሪ ምናልባት አላህ ከቅጣቱ የሚያራራልኝ የሚያምርብኝ መንገድ ብታመላክትኝ ብዬ ነው የደወልኩት ትላለች። ሼሁ የኛ ጌታ መሐሪና አዛኝ ነው። ተውባ ካደረግንና ወደሱ ከተመለስን የማይምርብን ምክንያት የለም። እስኪ ንገሪኝ፣ የሰራሽው ወንጀል ምንድን ነው? መርሐባ፣ በደንብ ስሙኝ። ቦታው ድረስ ሂጄ ሀጅ 10 ጊዜ ለማድረግ ሞክሬያለሁ። ነገር ግን ወደ ካዕባው ስጠጋ ዓይኔን ጨለማ ያለብሰኛል። ከዛ ቦታ ወደ ኋላ ተመልሼ ሳየው ይታያል። እኔ ወደ ካዕባው በቀረብኩ ጊዜ ግን ካዕባው ለኔ በጣም ጨለማ ይሆናል። 10 ጊዜም በተመሳሳይ ሁኔታ 10 ጊዜ ሀጅ አደረኩኝ። 10 ጊዜም ለኔ በጣም ጨለማ ነው። ካዕባውን ማየት ተከለከልኩ ትላለች። ሼሁ ሀጅ ከማድረግሽ በፊት ምን አይነት ወንጀል ሰርተሻል ብለው ጠይቋል። ሴትዮዋ መለሰች፣ ሁልጊዜ ከጓደኛዬ ጋር ሰው ሲሞት እየጠበቅን አዲስ የተቀበረ ሰው እየፈለግን ሌሊት ሰው እንዳያየን ቀብሩን ከፍተን ፀጉር እንቆርጣለን። አምጡ የምንባለውን የሰውነት ክፍል እየቆረጥን እንወስዳለን። ከዛም እናስደግምበታለን። እንድንከበርም ሰው እንዲያከብረንም እንዲፈራንም ጭምር ትላለች። ሼሁ በጣም ደነገጡ። ላኢላሀ ኢለላህ ላኢላሀ ኢለላህ ሲሉ ብለው ስልኩን ዘጉት ማለት ነው ሼሁ። ከዚያም ከ15 ቀን በኋላ በድጋሚ ቴሌፎን የስልክ ጥሪ አስተናገደ። በአጋጣሚ ይኸው ሼህ ነበር፣ እሳቸው ነበሩ። አሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱሁ ብሎ ወንድ ልጅ ነበረ በዛ ስልክ የደወለው። ማን ልበል ከየት ብለው ሼሁ በመለሱ ጊዜ ልጁም ሀገሩን ተናገረ። እሺ ምን ነበር መጠየቅ የምትፈልገው ብለው ሼሁ በተናገሩ ጊዜ ወንዱ ልጅ የዛሬ 15 ቀን አካባቢ አንድ ሴት በዚህ ጉዳይ እያወራችሁ ስልኩ እንደተቋረጠ ታስታውሳለሁን በማለት ጠየቁ። አዎ በሚገባ አስታውሳለሁ አሉ ሼሁም። እንዲያስታውስ ተከሰተውን እንግዲያስ የተከሰተውን ልነግር ነው የደወልኩት። መርሐባ ንገረኝ፣ ምን ተከሰተ ብለው ሼሁን ባሉት ጊዜ ወንዱ ልጇ እኔ ልጇ ነኝ፣ እናቴ ካንተ ጋር ባወራች በ15ኛው ቀን ሞተች። አላህ መጨረሻችንን ያሳምርልን ወላሂ ላዚም። እናም ለእሷ የሚሆን መሬት ሊገኝ አልቻለም። ሲቆፈር ሁሉም ድንጋይ ሆነ። ቀባሪ ተሰላቸና እኛ ልንቀብራት አልቻልንም።
ሜዳው ላይ ጥለናት ልንሄድ ነው የሚል ሁላቸውም እንደዚህ ያሉ ማለት ነው። እና ሁሉም ትተውት ሄዱ። አስክሬኑን ሜዳው ላይ ጥለውት እኔ እናቴ ነችና እንደ ሰዎቹ ጥሯት የሚሄድ አንጀት አላገኘሁም በማለት ልጁ እሷን ጥበቃ እያለቀስኩኝ ቁጭ አልኩ። አንድ የሚያምር ሰው ነጭ የለበሰ ጢሙ የሚያምር ሰው መጣና ስማ አንተ ልጅ አሁን ሳይህ ቀጥ በልና ወደ ጎን ወደ ኋላ ሳትዞር ወደ ወዲህ ሳትመለከት ቀጥ ብለህ ወደ ቤት ሂድ አለኝ። እሺ ብዬ እየሄድኩ እያለሁ እናት ስለሆነች አንጀቴ አልችል አለኝና በቀኝ ፊቴ በኩል ዘወር ብዬ ሳያት እላይዋ ላይ ከሰማይ እሳት ወረደ። اللهم إنا نعوذ بك من عذاب القبر عذاب جهنم። የወረደው እሳት የዞርኩበትን አንዱን የፊቴን ጎን አጨማተረው አቃጠለኝም። ከዛ ደንግጬ እየሮጥኩ ወደ ቤት ሄድኩኝ ይላል ልጁ። እናም ዋናው እኔ ለመጠየቅ የፈለግኩት ሰውየው ወደ ጎን እንዳትዞር እያለኝ እኔ ደግሞ ቃሉን አፍርሼ ወደ ኋላ በዞሬ አላህ ሱብሃነሁ ወተዓላ ይቀጣኝ ይሆን ወይ በማለት ልጁ ጥያቄውን አቀረበ። ሼሁም በጣም ተደነ ሱብሃንአላህ ብለው ለሰከንዶች ዝምታን ሰፈነ ይላል። በኋላም ፈተዋ ሲጠይቁ ምን አሉ ሲሰጡ ምን አሉ? እንዳትዞር ያለክ መላኢካ ነው፣ እሳቱ እንዳያቃጥልህ እንጂ ለሌላ አይደለም። ሲቀጥል እናትህ በዛ ተግባሯ ያጠራቀመችው ያካበተችው ሀብትና ንብረት ካለ እንዳትጠቀምበት መራቅ አለብህ። እያወክም ሆነ ሳታውቅ በተግባሯ ተባብረህም ከሆነ እስትግፋር አድርግ፣ ወደ አላህም ተመለስ። በቻልከው መጠን ኸይር ስራዎች ላይም ተበራታ፣ አብዛ። ከልብህ እስትግፋር ካደረግ አላህ ይምርሃል። አላሁ ተዓላ መሀሪና አዛኝ ነውና ያ ረብ ሁላችንንም አላህ ይቅር ይበለን። ወንጀል ላይ ከመዘውተር አላህ ይጠብቀን። እኔ ይሄ ታሪክ ሀቂቃ በጣም ነው ልቤን የነካኝ። በቀጣይ ደግሞ ሱብሃን አለ። ከዚህ ደግሞ በጣም ይሄ አሁን የሆነ ነው። ቀጣይ ላይ ያለውን ቪዲዮ ደግሞ ኢንሻአላህ በተለያየ ቪዲዮ እኔ ብቅ እላለሁ። ከእናንተ የሚጠበቀው ቀጣይ ቪዲዮ ዛህራ አስተማሪ ነገር ላኪልን ነው እና የዛሬው አላህ ይዘንልን፣ አላህ ይቅር ይበለን፣ ወንጀላችንን እሱ ይማረን። ወንጀሎች ሁሉ እኛንም ከሱ ከወንጀሉ ወንጀል መጥፎ ስራዎችንም ከኛ ያርቅልን። ሁላችሁንም እናንተንም እኔንም አላህ ሱብሃነሁ ወተዓላ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።